ደራሲና ጸሐፊ ስብሐት ገብረ እግዚአብሔር ነፍሱን ይማረውና በጣም በተለያዩ ርዕሰ ጉዳዮች በመጻፍ ይታወቃል። ያኔ በህይወት በነበረ ጊዜ ለበርዝዴው ከሱ ከራሱ ግጥም ወስጄ ያነበብኩትን ለእናንተ እዚህ ያቀርብላችኋለሁ። ከወደዳችሁ ሼር አድርጉ፣ ኮፒ ሊንክ አድርጋችሁ ኮመንት ጻፉ። ርዕሱ እንኳን ጠበስኩ ይላል። እንኳን ጠበስኩ ይላል። አዳምጡልኝ። ርዕሱም እንኳን ይላል። እምቢ እርጅና ዘራፍ ዕድሜ ልኖርበት ወጣት ስሜ ብሸከምም ጥጥ በአናቴ ስላልዛለ ልጅነቴ የዕድሜ ቁጥር አትጨቅጭቀኝ ቅስሜን ወቅረህ ልታጎብጠኝ እያየኸኝ ካንታንሼ የዛሬን ብኖር እንደ ወጣት ደግሞ ካማረኝስ ምን ይጠበስ ልጅ ጠበስኩ እንኳን በቃ እጋረኩኝ። ወትሮው ቢሆን በዕድሜ ክብር የሰጠ ሰው ሸብቶ አይቶ ሰው ይወቅሳል። አሁን እስቲ ገንዘብ ሳይዝ በሙድ ብቻ ማን እንደኔ ልጅ ይጠብሳል? የይሉኝታ ምርኩዝ ይዞ ተከልሎ በአንቱታ ስንቱ ሽሜ በዓይኑ ምኞት ልጅ አግብቶ እየፈታ ያማረውን ልክ እንደኔ ማረግ ፈርቶ ስብሐት ይላል እንደኔ እኔን አይቶ። እንኳን በቃ በኔ ጉዳይ ማን አገባው? ይግረማችሁ በስተርጅና ልጅ አገባው። ሰው በርጅናው ተነቃቅቶ ልጅ አግብቶ ሲደራጅ ጉድ 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 አትበሉ። ጉድ GOOD እንጂ ድሮም ቢሆን ቦታ አልሰጥም። ስብሐት ገብረ እግዚአብሔር። ጠዋት ስትነሳ ተመስገን በል። ምክንያቱም ሞተህ ልታድር ትችል ነበር። ከዛ ደግሞ እንበል ተነስተህ እንዲህ ስትንጠራራ ተመስገን በል። አቤት መንጠራራት ደስ አይልም? ይህን የሰጠህን ተመስገን አትለው? ከዛ በረከቶችህን አንድ በአንድ ቁጥር ማለቂያ የለውም በረከታ